ሰላት የማይሰግድ ሰው ህይወቱ ድቅድቅ ጨለማ ውስጥ ያለ ሰው እንዴት ካላችሁ መቼም ሞክሩት አላላችሁ ከዚህ አላህ ይጠብቃችሁ አደገኛ ነገር ነው ግን የማይሰግዱ ጓደኞቻችሁን ስታያቸው ይገባችኋል ሀያታቸው በቃ በጣም ግራ የተጋባ ህይወት ነው የሚኖሩት ስትረስፉል ናቸው ሁሌ ጭንቀት ላይ ነው ያሉት ጭበት ላይ ነው ያሉት ሀብት አላቸው ድሃዎች ናቸው ጤናማዎች ናቸው በሽተኞች ናቸው ሁሌ ሀያታቸው በስጋት የተሞላ ሰላት የማይሰግዱ ثم قال ولا برهان እሱ ኢማን ስለመኖሩም ማሳያ የለንም ካፊር ነው ብንል እንችላለን ወና ነጃተ يوم القيامه የቂያማ ለታ የመዳንም እድል የለውም وكان يوم القيامه አደጋው ይሄ ነው مع فرعون ከፊርዓውን ጋር ይሆናል وقارون ከቃሩንም ጋር ይሆናል وهامان ከሱም ጋር ይቀሰቀሳል وأبي ابن خلف كأبي ابن خلف مقار يهونا الله صلى الله عليه وسلم من مالد حديث صحيح نو بلوتا حسن درجات رسوتا صحيح نو بلوتا في المسند يمتع حديث نو من مالد يا جماعة صلاة ما يسجد سو لا تلهكم أموالكم ولا أولادكم عن ذكر الله بلو الله صلاة ما يسجد سو ከነዚህ ሰዎች ጋራቱ ሰዎች ጋር ይቀሰቀሳል ተብሎ ሲባል ከነዚህ ከአራት ምክንያቶች ውስጥ አንዱ ወይንም አራቱ ወይንም ሶስቱ ኦር ሁለቱ ናቸው ሰላት እንዳይሰግድ የሚያርጉት